እምነቴ ጠፍቶብኝ ተስፋዬ በርብሮ ዓይኔን ባብቶሮ መስቀሉ ስር ወድቄ ስጣራ ተስፋዬ ታደሰ እምነቴ በረታ ድምፁን ሲያሰማኝ ጌታ መስቀሉ ስር ወድቄ ሳነባ ድምፄን ሰማ ውስጤን ዳሰሰልኝ እምባዬን አበሰልኝ እንደገና አበራይቶ አቆመኝ መስቀሉ ስር ወድቄ ሳነባ ድምፄን ሰማ ውስጤን ዳሰሰልኝ እምባዬን አበሰልኝ እንደገና አበራይቶ አቆመኝ ሃሌሉያ በመከራው ዘመን ዙሪያውን ጨለመ ጭንቀት ከሞኝ ሳለ መስቀሉ ስር ወድቄ ስጣራ መከራው ተናደ ጨለማው ተረታ ድልን ሲሰጠኝ ጌታ መስቀሉ ስር ወድቄ ሳነባ ድምፄን ሰማ ውስጤን ዳሰሰልኝ እምባዬን አበሰልኝ እንደገና አበራይቶ አቆመኝ መስቀሉ ስር ወድቄ ሳነባ ድምፄን ሰማ ውስጤን ዳሰሰልኝ እምባዬን አበሰልኝ እንደገና አበራይቶ አቆመኝ ሃሌሉያ ሃሌሉያ ኢየሱስ ወጥመድን ዘርግቶ እግሮቼም ተሳስረው በጠላት ወጥመድ ሳለኝ መስቀሉ ስር ወድቄ ስጣራ ወጥመድ ተሰበረ ጠላቴም ተረታ ክንዱን ሲያነሳኝ ጌታ መስቀሉ ስር ወድቄ ሳነባ ድምፄን ሰማ ውስጤን ዳሰሰልኝ እምባዬን አበሰልኝ እንደገና አበራይቶ አቆመኝ መስቀሉ ስር ወድቄ ሳነባ ድምፄን ሰማ ውስጤን ዳሰሰልኝ እምባዬን አበሰልኝ እንደገና አበራይቶ አቆመኝ ሃሌሉያ መስቀሉ ስር ወድቄ ሳነባ ድምፄን ሰማ ውስጤን ዳሰሰልኝ እምባዬን አበሰልኝ እንደገና አበራይቶ አቆመኝ ሃሌሉያ ሃሌሉያ ክብር ለኢየሱስ እንደገና የምታቆም የምታብስ የምትጠግን ቁስሌን የምትፈውስ ሐዘኔን የምታስነሳ የምታሻግር የምትረዳ የምትሸከም ስምህ ለዘላለም የተባረከ ይሁን
ምስክሮች ነን ጌታ ሆይ እናመሰግናለን። ስለዚህ እንደገና ሕይወት እናመሰግናለን። ስለሌላው ሕይወት አንተ ስለሰጠን እድል ጌታ ሆይ ጠላቶቻችንን ስላሳፈርካቸው ስላሳስለን ሃሌሉያ ሁሉ ለስምህ ከዘላለም እስከ ዘላለም ይሁን። የጌታን ስራ እንናገራለን። ሃሌሉያ ሃሌሉያ አሜን ሃሌሉያ
ይሄ መጽሐፍ ቅዱስ እውነት ነው። ይሄ እግዚአብሔር ቃል እውነት ነው። አዲስ ኪዳን የክርስትናችን ጅማሬ ኢየሱስ ክርስቶስ ነው። እሱን ማኖር ነው። እርሱ በእኛ ውስጥ ሲኖር እኛ አንድ ነን። አንድነት በፉከራ የሚመጣ አይደለም። እሱ የደርግ ነው። እናንተ አታውቁትም መሰለኝ፣ ደርግን በጣም እኔ ነኝ የማውቀው። እና አንድነት ለዚህ ሁሉ በክርስቶስ የሆነ አንድነት ለዚህ ሁሉ ይሄንን አሮጌ ስጋ ካልሰቀል ነው ምንም አናመጣም። ይሄ አሮጌ ስጋ ይጫወትብናል። የማያሳስበን ነገር የለም። እና ስለ አሮጌ ስጋ አንዳንድ ነገር እያሰብኩ ነበረ፣ እንዴት አድርጎ ሞኝ እንደሚያደርገን። ይሄ ስጋችን ካዳመጥነው እንዴት ሞኝ እንደሚያደርገን፣ እንዴት ከሞት ጋር እንዳንተዋወቅ፣ ልክ ሞተን እንዳናሸንፈው እንዴት እንደሚያደርገን ባለፈው ቆይቷል፣ ግን አንድ ማስታወቂያ ተነግሯል የሚል እንትን አነበብኩኝ፣ ሰማሁ። የሚገርም ማስታወቂያ። አንዳንድ ጊዜ የብረት ድስት ማስታወቂያ አለ አይደል? የብረት ድስት የማይዝ ነው፣ ነንስቲክ ነው፣ እንደዚህ ነው ምናምን የተባለ የብርጭቆም ማስታወቂያ፣ የመጥበሻ ማስታወቂያ፣ ብዙ ማስታወቂያዎች። የእንቁላል ማስታወቂያ ደግሞ አንድ ጊዜ ነበር አሉ። ከደረጃ ላይ ራሱ ብትጥሉት የማይሰበር እያለ ሰው ማስታወቂያ ሲናገር እንዴት አድርጎ እንደሚያጋን ነው። እና የሬሳ ሳጥን ማስታወቂያ በምቾቱ የተመሰከረለት ባለት ራሱ ተዘግቶ እንኳን በውስጡ ኦክሲጅን ማለፍ የሚችል ሰውየው ሁለተኛ ታፍኖ እንዳይሞት። ስጋችን ሞኝ ነው የሚያደርገን። እና አንዳንድ ሰው በቃ በሆነ ያብረቀረቀ በቃ ድሮ በሆነ ነገር ተጠቅልለው ነበር አሉ። አሁን ያለው ሬሳ ሳጥን እኮ ከምንኖርበት ቤት ትንሽ ነው የሚያንሰው። ባለመስታወት ነው ቁም ሳጥን ምናምን ያለው የሚመስለን። እንደዚህ በቃ እኛም ራሳችን በቃ ምቾት ያለው ይመስለናል። ኑዛዜያችን ከሞትኩኝ ከአባቴ አጠገብ ቅበሩኝ፣ ከእናቴ አጠገብ ቅበሩ። ልክ ማታ ማታ ቡና የምንጠጣ እኮ ነው የሚመስለው። ከእነሱ ጋር ሚስጥር የምናወራ ነው የምንመስለው። የሆነ ይሄንን ስጋ ማሽሞንሞን ሞቶም ማሽሞንሞን አንድ ጊዜ ነግሬያቸዋለሁ። እዚህ ፍሎሪዳ አንዳንድ ጊዜ ያው ታውቃላችሁ ሴል ይወጣል። ሴል ሲወጣ ባይ ዋን ጌት ዋን ፍሪ የሚል የመቃብር ስፍራ ወጣ። አንዳንድ ሰዎች ለቤተሰባቸው ለራሳቸው ምናምን ይገዛሉ። እና አንዱ ሄዶ ገዛ። ይሄ በትክክል በሬዲዮንም የሰማሁት። እና ሄዶ ገዛ እና አንዱን ለማን ነው ሲሉት ለማንም እኔ ሰፋ ብሎኝ ማንም ሰው ከጎኔ እንዲቀበር ሳይሆን እኔ በስፋት እና መሞቱን የሚያስረሳ ይሄ ስጋ እንዲህ ነው። ግን መጽሐፍ ቅዱስ የሚያስተምረን ሞት ከክርስቶስ ጋር መሞት ሌላ ህይወት ነው፣ ሌላ ኑሮ ነው። እና ባለፈው ስለ ፊተኛይቱ ስለ ታላቂቱ ህግ አንስተን ተነጋገርን። እግዚአብሔር ይመስገን። እና በዚህ ሁሉ ማን ነው ይህንን ታላቅ ህግ ሊፈጽም የሚችል? ወይም ፊተኛይቱን ትእዛዝ ታላቂቱን ትእዛዝ ሊፈጽም ሊያደርግ የሚችል ማን ነው? በሰው አቅም የሚደረግ ነው ወይ? በሰው ችሎታ የሚደረግ ነው ወይ? አይደለም ብለናል። አይሆንም። ባልንጀራህን እንደ ነፍስህ ውደድ። በሰው በእርግጥ እንደ ነፍስህ ውደድ የሚለውን ባልንጀራህን የሚለውን የኛ መጽሐፍ ነው። ግን ሌሎች ትርጉሞች ላይ ጎረቤትህን ነው የሚለው። እና እንደ ነፍስህ እንደ ራስህ ነፍስ ምን ማለት ነው? ጠዋት ተነስቼ ለራሴ እንደማወጣው ፕሮግራም ለባልንጀራ ያወጣለሁ ወይ?
አስባለሁ ወይ? ለምንድን ነው የማታስበው ከተባለ እኔ የማላስበው ስላልሞትኩ ነው። ክርስቶስ በእኔ ስላልኖረ ነው። ክርስቶስ በእኔ ሲኖር የክርስቶስ ሕግ ነው በእኔ ላይ የሚፈጸመው። ክርስቶስ ያዘዘው ነገር ነው በእኔ ላይ የሚፈጸመው አይደል? በክርስቶስ ስኖር እኔ በክርስቶስ ነው። ክርስቶስን ማኖር ነው ክርስትና ብለን ደጋግመን ተናግረናል። ክርስትና ጌታን ተቀብሎ መኖር አይደለም። ጌታን ተቀብሎ ጌታን ማኖር ነው አይደል? ጌታን ተቀበል ሲባል አዎ መቀበል ቀላል ነው። ሰዎች እኔም ብለውን በል ይባላል፣ ከቀኝም ከኋላም ይላሉ፣ ከዛ በኋላ ይቀበላሉ፣ ግን ይኖራሉ፣ ኑሯቸው ይቀጥላል። ግን አይደለም። ክርስትና እኛ ሞተን ክርስቶስ በእኛ እንዲኖር ነው። ብዙ ጊዜ ስብከቶቻችን ላይ አንሰማቸውም። ብዙ ጊዜ መዝሙሮቻችን ላይ ድሮ ነበር። አንድ መዝሙር ትዝ ይላችኋል? መባረክን የምታውቅ የኛ ጌታ። ቲጂ እኮ መቼም የድሮ ነገር። መዳሰስን የምታውቅ የኛ አለኝታ፣ ዛሬም ደግመ ጎብኘን እንደ ቃል፣ የእኛ ስጋ ሞቶ አንተን እንድናይ የሚል መዝሙር። የእኛ ስጋ ሞቶ አንተን ያላየነው ተደብቆብን አይደለም። ያላየነው ተሰውሮብን አይደለም። ያላየነው ለእናንተ አይደለም የምታየው ለእነንትና ነው ብሎ አይደለም። ያላየነው ስላልሞትን ነው። የእኛ ስጋ ሞቶ አንተን እንድናይ። መባረክ ማለት እሱ ነው። መዳሰስ ማለት እሱ ነው። መጎብኘት ማለት ይሄ ነው ብሎ ነው የዘመረው። ዛሬም ደግሞ ምን በለን? ጎብኘን አንተን ማየት እንድንችል እኛ እንሙት። ስለዚህ ይህንን ትምህርት ነው የምንቀጥለው። እግዚአብሔር ይመስገን። እንደ ነፍስ መዋደድ መሞት መጽሐፍ ቅዱስ የሚናገረው ብላችሁ ብዙ ሰዎች ትላላችሁ፣ ሰምተናል። እኔም ሰምቻለሁ። አንዱ አንዱን ሲለው ሰምቻለሁ። እኔን ብዙ ሰው ሲለኝ እኔ እወድሃለሁ፣ በጣም ነው የምወድህ፣ በስማ ብላችሁ አታውቁም? ሰው ስወዳት እሷን እኮ ስወዳት እሱን እኮ ስወደው እና ድሮ ስለ ፍቅር ሲወራ ሰዎች ይመጡና በጌታ ፍቅር እወድሃለሁ ይባባላሉ። በጌታ ፍቅር እወድሻለሁ ይባባላሉ። እና አንድ ትምህርት መጣ እንደዚህ 20 ምናምን ዓመት አካባቢ። ምንድን ነው? እኔ በጆሮ የሰማሁትን ነው። ምንድን ነው በጌታ ፍቅር እወድሻለሁ፣ በጌታ ፍቅር እወዳ? ድሮ ሰይጣን ፍቅር አለው እንዴ የሚል ነገር። ግን እንደሱ አይደለም። ሰይጣን አይደለም፣ የሰው ፍቅር አለ። የሆነ ፍቅር አለ አይደል? ኮንዲሽናል የሆነ ፍቅር አለ። ሰው የራሱ የሆነ ፍቅር አለው። ያንን ለማጥፋት የምንዋደደው በማን ነው? በጌታ ፍቅር ነው። የእግዚአብሔር ፍቅር እንዴት ነው? እኔ የዮሐንስን መልእክት አውጥተን ብናይ ደስ ይለኛል። አንደኛ ዮሐንስ ምዕራፍ 3 ላይ የሚናገረውን ክፍል በማንበብ ዮሐንስ አስቦበት ይሁን እንደው ተገጣጥሞ ይሁን አላውቅም። አንደኛ ዮሐንስ ማለት የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሁላችን የምናውቀው ነው አይደል? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷልና የሚል። አንደኛ ዮሐንስ 3:16ም ስለ ነፍስ መስጠት ነው የሚያወራው መልእክቱ ላይ። ግን እኔ ከላይ ጀምሬ ላውራው ከቁጥር 11 ጀምሮ። ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናትና፣ ከክፉ እንደነበረ ወንድሙን እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? የገዛ ስራው ክፉ የወንድሙም ስራ ጽድቅ ስለነበረ ነው። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እርሱ ስለ እኛ ነፍሱን አሳልፎ ሰጥቶናልና በዚህ ፍቅርን አውቀናል። የማንን? እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል።
አንዳንዴ እኮ ዘለል ማለት ጥሩ ነው። ሁሉንም ሲያነቡት አንዳንዱ ያስደነግጣል አይደል? አሁን ይሄ ክፍል እኔ ብዙ ጊዜ አንብቤዋለሁ፣ ግን አሁን ሲነበብ ግን የሆነ የሚሰጠው ነገር አለ። እርሱ ስለ እኛ ነፍሱን አሳልፎ ሰጥቶናል፣ በዚህ ፍቅርን አውቀናል። እኛ ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገውን ሲያጣ አይቶ ያልራራለት ማንም ቢሆን ስስታም ነው፣ ስግብግብ ነው የሚለው አይደለም። የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ወይንም ደግሞ ያ ቅድም ያልነው የእግዚአብሔር ፍቅር እሱ ላይ የለም። እወድሃለሁ ቢለኝ በራሱ ነው የሚወደኝ። ያ ደግሞ ምን ማለት ነው? ምንም ስላላረኩት ሊሆን ይችላል። ጠዋት ሲወሲስ እንደምን ዋልክ ስለምለው ይሆናል። ደህና ነህ ስለምጋብዘው ሊሆን ይችላል። ስለ ቤተሰቡ፣ ስለ ዘመዶቹ፣ ስለ አንዳንድ ነገር ስለምጠይቀው ሊሆን ይችላል። ግን የእግዚአብሔር ፍቅር በእርሱ የሚኖር ሰው ሌላ ነው እና ባለፈው ሳምንት ስለ ቁልምጫ ነግሬያቸዋለሁ አይደል? ማለት አታቆላምጡ አይደለም። ወዳችሁ አለማቆላመጥ አይቻልም። አሁን የእጅ ትዕግስት ብል ልትቆጣኝ ትችላለች። ተናያት የጠራኸኝ ልትለኝ ትችላለች። ቲጂ ነው የምንለው አይደል? እኛም ቤት እዚህ እኛ ቲጂ 3 አለ። እግዚአብሔር መቼም ትዕግስት እንደሚያስፈልገን በደንብ ስለሚያውቅ አንበሽብሾ ነው። ሌሎቹ አንዳንድ ናቸው እና ስለ እንትን ነግሬያችኋለሁ። አው ጥሩ ነው፣ አልከለከለንም መጽሐፉ። እግዚአብሔርን በቁልምጫ ስም ጠራውሽ ይላል። መቼም ቁልምጫ አለ፣ እናቆላምጣለን፣ እንዋደዳለን፣ እንነጋገራለን። ግን እዚህ ላይ የሚለን ልጆቼ ሆይ ይላል ዮሐንስ፣ በስራና በእውነት እንጂ በቃልና በአንደበት አንዋደድ። መዋደዳችን ላይ ያሰመረበት ነገር አለ። እርስ በርስ ነፍሳችንን አሳልፈን ልንሰጣጥ ይገባናል ይላል። ነፍስን ስለሌላው። እኛ እኮ ነፍሱን ሰጠኝ ነው ዝማሪያችን። ግን ነፍስን ደግሞ መሰጣጣት ለእኔ ብሏል። ለሱ ነፍሱን የሰጠ ሰው ለወንድሙ ይሰጣል። ጉዳዩ ግን ነፍስን ለመስጠት የእግዚአብሔር ፍቅር በእኛ መኖር አለበት። የእግዚአብሔር ፍቅር በእኛ እንዲኖር ደግሞ እኛ ከክርስቶስ ጋር መሰቀል አለብን፣ መሞት አለብን። ካልሞትን ትእዛዙ ሁሉ ከመነጋገር የሚያልፍ አይደለም። ስለዚህ የዮሐንስን መልእክት ስንሰማ በጣም ከባድ ነው። በእንጀራ ላይ ያለን ጸሎት ነው። እኛም ለወንድሞቻችን የምንጸልየው፣ ለአጡትና ለተራቡት የምንጸልየው እንጀራ ላይ ነው። ግን የጸሎት ጊዜያችን ላይ ያጡና የተራቡ አሉ ወይ? አቅጣጫስ አለ ወይ? እንጠይቃለን ወይ? አሉ ወይ? ጌታ ሆይ አመልክተኝ፣ አሳየኝ፣ ልሂድ። ነፍስን ስጥ ብለኸኛል። እንዴት አድርጌ ነው ነፍሴን የምሰጠው? ለማን ልሙት ዛሬ? ስለማን ነፍሴን ልስጥ? አሁን ስለ ቤተ ክርስቲያን እንኳን ሲባል ያው ችግር ነው አይደል? ቅድም ጃንሻ እዚህ ጋር መጥቶ ሲናገር በጣም በቃ ሞልቶ ምናምን በቃ ውስጡ እንትን ብሎ በቃ በድፍረት እዚህ ጋር ለመምጣትና እሱን ለመናገር ምን ያህል ምጥ እንዳለ እኛ እናውቃለን። ተፈርዶበት ነው የሚመጣው። ይፈል ምንም ምርጫ የለህም አንተ ውጣና እኛ ለጌታ ነው የምንኖረው። ለጌታ በሚኖሩ ሰዎች መካከል አሁን እዚህ ጋር በእውነት እንደው አሁን እዚህ ጋር በትልቁ አሁን ሲጋራ ማጨስ ክልክል ነው የሚል ብንለጥፍ የሚመጣ ሰው ደግሞ የሚመጣ አይመስለኝ። እዚህ ነው የከለከሉት እዛ ይፈቅዳሉ ማለት ነው ነው የሚል አንዳንድ ማስታወቂያ እኛ መካከል እንኳን እንደዛ መባልም አይደል? ነፍሱን በሰጠ መጽሐፍ ቅዱስ የመሳፍንት መጽሐፍ ላይ
ምዕራፍ 2 ቁጥር 5 ነው 5:2-2:5 እዛ ላይ መሪዎች በእስራኤል ላይ ስለመሩ ህዝቡም በፈቃዳቸው ነፍሳቸውን ስለሰጡ እግዚአብሔርን አመስግኑ ይላል። ህዝቡ በፈቃዳቸው ምናቸውን ነፍሳቸውን ሲሰጡ መሪዎች ምን አሉ አለ እግዚአብሔር? መሩ። ከሞትን አንቀየምም፣ ያለንን እንቆረሳለን። ያለንን የሌለንን አይደለም፣ ያለንን ነው። ችግሩ ምንድን ነው? እኛ አለችን አይደለ እንትን የክፉ ቀን ለክፉ ቀን ብዬ ያስቀመጥኳት እና ታዲያ ክፉ ቀን ቢቀር መጥፎ አይሆንም? እንደዛ ተዘጋጅተን እየጠበቅ ነው ማለት ታማኝ አይሆንም። ክፉ ቀን እስከተዘጋጀንለት ድረስ ብቅ ይላል። ያችኑ ያዘጋጀንለትን በልቶ ተመልሼ እመጣለሁ ብሎን ይሄዳል። አንድ ጊዜ ምንድነው እግዚአብሔር ሲጠይቅ ልመና አይደለም። ቅድም ማን ነው ጃንሻ እዚህ ጋር ሲናገር ነበረ። ኢየሱስ ክርስቶስ ባለበት ገንዘብ ተጠይቋል። ኢየሱስ ባለበት ቁጭ ባለበት አለ። አንድ የሚገባኝ ነገር ለእግዚአብሔር ስራ አምጡ መባል ካለን እንሰጣለን፣ ከሌለን የለንም። ካለን አለን፣ ከሌለን የለንም። እግዚአብሔር ጓዳችንን ያውቃል አይደል? ምንም ችግር የለም። ጓዳን እግዚአብሔር ያውቃል። ምንኖረውን እግዚአብሔር ያውቃል። ምናደርገውን እግዚአብሔር ያውቃል። ግን አንድ ነገር እንድናውቅ እግዚአብሔር ስጡ ካለ እድል ነው፣ ልመና አይደለም። ልመና አይደለም። እግዚአብሔር አምጡ ካለ ምንድን ነው? እድል ነው። እንደ እድል እንቁጠረው። ብናረግም ባናረግም ግን እግዚአብሔር እኛን መጠየቁ ምንድን ነው? እድል ነው። ካለን እናረጋለን፣ ከሌለን ምንም ማድረግ አንችልም። አንድ ጊዜ አንድ ነገር ሰማሁ። ትልቅ እንደ ሌላ ቦታ መባ እንደዛ ያለበት ቸርች ነበርኩኝ ድሮ። እንደዚህ አይደለም መባ የሚሰበሰበው፣ በትንሿ እንትን አይደለም። እዚህ ጋር ትልቅ ቅርጫት ነው የሚቀመጠው እዚህ ጋር እና መዝሙር ይዘመራል። ሰው እያሸበሸበ ይመጣና እያስገባ ይሄዳል። እንደዛ አይነት እንትን አለ እዚህ ጋር እና እዚህ ጋር በትልቅ ቅርጫት ይቆማል። እና ስራ ያጣ ሰው ነበር አሉ፣ የሚበላውም የሌለው ሰው ነበር አሉ። እና አንድ ቀን በቃ ባለመስጠቱ በእግዚአብሔር ፊት ብዙ አልቅሷል። አንድ ቀን ከፊት ቆመ፣ ማንም ሳይመጣ። ልክ እቃው መጥቶ እንዘምራለን ሲባል ዘሎ ገባ እዛ ውስጥ። በቃ የምሰጠው ራሴን ነው አለ። እግዚአብሔር ያውቃል አይደል? ግን እድል ነው። አንደኛ ነገሥት ምዕራፍ 17 ቁጥር 12 ላይ እንደዚህ የሚል ቃል አለ። የአንደኛ ነገሥትን መጽሐፍ ስናነብ ከቁጥር 11 ጀምሮ ወይንም ቁጥር 10 ላይ እናንብበው። ተነስቶም ወደ ሰራፕታ ሄደ። ወደ ከተማይቱን በር በደረሰ ጊዜ አንዲት ባልቴት በዚያ እንጨት ትለቅም ነበር። እርሱም ጠርቶ የምጠጣው ጥቂት ውሃ በጽዋ ታመጭልኝ ዘንድ እለምንሻለሁ አላት ይላል። ማን ነው? ኤልያስ። እለምንሻለሁ ምን? ውሃ። ከጌታ ኢየሱስ ታሪክ ጋር ትንሽ እና እለምንሻለሁ ውሃ ልታስቷም ደግሞ ውሃ ችግር የለም። ውሃ ልታመጣለት በሄደች ጊዜ ወደ እርሷ ጠርቶ ከሄድሽ አይቀር ነው ቁራሽ እንጀራ በእጅሽ ይዘሽ ትመጪ ዘንድ እለምንሻለሁ አላት። ውሃ አይደል እንዴ ያልከው? ደግሞ ውሃ እሺ ብለህ ደግሞ እንጀራ ትላለህ እንዴ? አይደለም ያለችው፣ ግን የሆነ ነገር ነገረችው። እርሷም አምላክህ ሕያው እግዚአብሔርን በማድጋ ካለው
ከእፍኝ ዱቄት በማሰሮም ካለው ከጥቂት ዘይት በቀር እንጀራ የለኝም። እነሆም ገብቼ ለእኔና ለልጄ እጋግረው ዘንድ በልተነውም እንሞት ዘንድ ጥቂት እንጨት እሰበስባለሁ አለች። በልተነውም እንኖር ዘንድ አይደለም፣ በልተነውም እንሞት ዘንድ። እግዚአብሔር በልቶ ከመሞት ሰጥቶ መኖርን እድል ስለሆነ ምን አለች? በልተነው እንሞት ዘንድ። ከማጋ ከልጇ ጋር በልተው ሊሞቱ እና መጽሐፍ ቅዱስ ሲነግረን አምጪ አላት። ውጤቱን ግን ቁጥር 16 በኤልያስም እጅ እንደተነገረ እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮ አልጎደለም ይላል። እግዚአብሔር ታማኝ ነው። ብዛቱን ሳይሆን ማለት ከልብ ፈቃድ መሆኑን እግዚአብሔር ይመለከታል። ደስተኝነት እንዳናጉረመርም ነው፣ እንዳናጉረመርም እንዳንፈራ አይደል? እዚህ ብዙ ጊዜ ስንጠይቅ የቀሩብንም አሉ። አሁን እግዚአብሔር እንድንጠይቅ እየተናገረን እነንትና ይቀራሉ ብለን እዚህ ጋር መቆም መቼም መሞት ነው። ግን አትቅሩ፣ ደስ ይበላችሁ። ያላችሁን ግን በደስታ አድርጉ። ክፉ ቀን ከመጠበቅ እግዚአብሔርን መጠበቅ ይሻላል። እቺ ሴትዮ ክፉ ቀን ነው የምትጠብቀው። እኔና ልጄ በልተን እንሞት ዘንድ ትንሽ የተቀመጠች ነገር አለች፣ አምጪ አላት። በላ ግን ኖረች። ክፉን ቀን አንጠብቅም፣ ለእግዚአብሔር እንኖራለን። ለእግዚአብሔር ሲባል ትዝ ይላችኋል። ተመሳሳይ ታሪክ ዮሐንስ ወንጌል ምዕራፍ 4 ቁጥር 9 ላይ ኢየሱስ ክርስቶስ ወደዛች ሰማርያዊት ሴት መጣና ውሃ ጠጪኝ፣ ምንም ያልያዘች እንስራ ብቻ የያዘች፣ መቅጃ የለኝም፣ መቅጃ የለም፣ ጉድጓዱ ጥልቅ ነው፣ ብዙ ምክንያት ያላት፣ እንዴት ነው በዚህ ውስጥ እንደገና በዛ ላይ ደግሞ ያለባት ታውቃላችሁ፣ ኢትዮጵያዊ፣ ኤርትራዊ፣ ጃፓናዊ ያለባት። እኔ ሰማርያዊ ከመሆን አንተ አይሁዳዊ ስትሆን የማይተባበሩ ሰዎች እንደነበሩ ዮሐንስ ይነግረናል። እንዴት ትጠይቀኛለህ ውሃ? ፕሪቪሌጅ ነው አላት ጌታ። ግን ችግሩ ምንድን ነው? ጠያቂውን አላወቅሽም። የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽን ማን እንደሆነ ብታቂው አንቺ ትጠይቂው ነበር፣ አንቺ ትለምኝው ነበረ። ግን ይሄ ምንድን ነው ለአንቺ ለእኔን ውሃ የማጠጣት ጉዳይ፣ ለእኔ የመስጠት ጉዳይ ሳይሆን የእድል ጉዳይ። አሁንም ነፍሳችሁን ስጡ ሲል እግዚአብሔር ለእኛ ምንድን ነው? እድል ነው እየሰጠን ያለው። እርሱ ምን አድርጎናል? ነፍሱን ስለኛ ሰጥቷል። በዚህ የእግዚአብሔርን ፍቅር አውቀናል አለ ዮሐንስ። ስለዚህ በዛ የእግዚአብሔርን ፍቅር ካወቅን አሁን ሌላው ነገር ለኛ እድል በር ነው። በክርስቶስ ግን ነው የሚቻለው። ይሄንን ማድረግ በክርስቶስ ነው የሚቻለው። በእኛ አንችለውም። አንድ ቤተሰብ አለ። በጣም ቤተሰብ ትንሽ ልጅ ነው። ኪቦርድ በጣም ይወዳል እና ህጻናት ታውቃላችሁ ኪቦርድ ስለማይችሉ ያው ኪውን ሁሉ ነው የሚነኩት አይደል? እና ኪቦርድ ደግሞ ትንሽ እንትን ይፈልጋል፣ እውቀት ይፈልጋል። እና ሁልጊዜ አሁን እኔ ቲጂ ኪቦርድ ትጫወታለሽ እንዴት? ቲጂ ያንቺ ነገር እሺ። እና እኔ አሁን ቲጂ ኪቦርድ አትጫወትም። አሁን ጊዜ ስለሌለን ነው እንጂ ቲጂን እዛ ጋር አምጥቼ እጇን ይዤ አንድ መዝሙር ላጫውታት እችላለሁ። በሷ እጅ አንድ መዝሙር ላስጫውታት ኪዎቹን እያስነካው፣ ግን ምን ይዤ ነው? እጇን ይዤ ነው። ያ ማለት ቲጂ ኪቦርድ ቻለች ነው። እኔ ከሌለሁስ? እኛና ጌታ እንደዛ ነን። እሱ ሲይዘን ነው ነገሮች ሁሉ የሚሆኑት። እኛ ግን እኛ እንደቻልን ነው የሚሰማን አይደል? እሱ ከሌለ አንድ ኪ መንካት አንችልም። አንድ ነገር ማድረግ አንችልም። እርሱ በእኛ ውስጥ ሲኖር ነው ትእዛዙን መፈጸም የምንችለው።
እርሱ በእኛ ውስጥ ሲሆን ነው። ስለዚህ ኢየሱስ ክርስቶስ በእኛ እንዲኖር እኛ እንሙት። አዲስ ኪዳን ታውቃላችሁ፣ ስለ አዲስ ኪዳን አይደል? አዲስ ኪዳን እኛ የአዲስ ኪዳን አማኞች ነን እና ብዙ ሰዎች አዲስ ኪዳን የጀመረው ማቴዎስ ወንጌል ምዕራፍ 1 ላይ ይመስላቸዋል። ምክንያቱም የአዲስ ኪዳን መጽሐፍት ብሎ ከብሉይ ኪዳን መጨረሻ ላይ ስለሚጀምረው ነው። ግን አዲስ ኪዳን እዛ ውስጥ አለ እንጂ አዲስ ኪዳን እዛ ጋር አልጀመረም አይደል? ኢየሱስ ክርስቶስ እዛ ጋም ሲመጣ እንደ አይሁድ ስርዓት ነው በ8ኛው ቀን የተገረዘው አይደለ? የኖረውን ነገር ስንመለከት እንደ ያችን የሽግግር መንግስት ነው የምትመስለኝ። እኔ አንዳንድ ጊዜ ታውቃላችሁ፣ የሽግግር መንግስት የሆነ በቃ በህዝብ የተመረጠ በቃ በፍርድ ቤት የጸደቀ ዳኛ ያጸደቀው አመራር እስኪሆን ድረስ የሆነ የምትከፈት ክፍተት አለች። ልክ የህግና የነቢያትን ዘመን መቶ በኋላ ላይ ተራራው ላይ ሙሴና ኢያሱ ሙሴና ኤልያስ አስረከቡ አይደል? ኤልያስ ነቢያትን፣ ሙሴ ህግን ወክለው መጥተው አሸሻቸው። ከዛ በኋላ ብቻውን ታየ፣ እሱ አልጨረሱ። ግን አዲስ ኪዳን የጀመረው ሁሉ ነገር አልቆ ኢየሱስ ደሙን አፍሶ ተፈጸመ ሲል ነው። አዲስ ኪዳን በመፈጸሙን የተጀመረው አይደል? አዲስ ኪዳን ሲጀምር በኢየሱስ ሞት ጀመረ። ይሄ ስለ እናንተ የሚፈስ የአዲስ ኪዳን ኢየሱስ ሲሞት የአዲስ ኪዳን ጀመረ። ኢየሱስ ሲሞት መጋረጃው ተቀደደ። በሱ ሞት የጀመርነውን አዲስ ኪዳን በእኛ ህይወት አንቀጥለውም። በሱ ሞት የተጀመረ አዲስ ኪዳን በእኛ ሞት ይቀጥላል። እኛም ከሱ ጋር ኪዳን የምንገባው እሱ ከእኛ ጋር ኪዳን የገባው በደሙ ከሆነ እኛም ከሱ ጋር ኪዳን የምንገባው በሞታችን። እግዚአብሔር ደስ የሚለው በሰጠን ነገር በመንገዱ ስንሄድ ነው ብለናል። እኛ ስላደረግነው ነገር ሳይሆን እግዚአብሔር ባዘዘው ነገር ላይ ነው እግዚአብሔር ደስ የሚለው ብለናል። እግዚአብሔር ሲያዝ ያዘዘበትን መንገድ ስንከተል ነው እንጂ ሙቱም እንኳን እንዳልኳችሁ ባለፈው ኢያሱን ሙት ሲለው እግዚአብሔር ተራራ ላይ ወጥተህ ነው ያለው። ስለዚህ ኢያሱ በመሬት ቢሞት አይቻልም። ለመሞት የእግዚአብሔር ትእዛዝ አለ። ለእያንዳንዱ ነገር የእግዚአብሔር ትእዛዝ አለ። እግዚአብሔር የመረጠው መንገድ አለ። እግዚአብሔር ሲመርጥ ደግሞ እኔን አሁን ቤታችሁ አሁን አያርገውና ቲጂ እዚህ ሰፈር ነች፣ ዛሬ ይዤሻለሁ እንግዲህ ተቻይኛለች። አያርገውና አሁን ስንወጣ ምሳኔ ጋር ብላ ብትለኝ ያልተዘጋጀችውን ትጅ ታዲያ ያርገው ልበል እንዴ? እና ምሳኔ ጋር ነህ ዛሬ ብትለኝ በዚህ በኩል አድርገህ በእንደዚህ በኩል ሄደህ በዚህ በኩል ወጥተህ በእንደዚህ አድርገና አትለኝም። የቤቱን አድራሻ ትሰጠኛለች። እኔ በፈለግኩት አቋራጭ ብቻ እኔ የተጠራሁት ምንድን ነው? ምሳ ነው። በፈለግኩት 495ንም ይዤ 395ንም ይዤ ወይም ደግሞ ሎካል መንገድ ይዤ ብቻ ልምጣ። ቤት ግን እጠበቃለሁ። አለቀ። እግዚአብሔር ጋር ግን በፈለግከው መንገድ ቅድም የሩስ ትዘምር ነበረ የትም ፍጩ ዱቄቱን አደለም። እግዚአብሔር ኑ ካለ መምጫውንም ትዝ ይላችኋል። እስራኤላውያንን ምንም ቅርብ ቢሆን እግዚአብሔር አቋራጭ ስለጠፋበት አይደለም፣ ግን በፍልስጤማውያን መንገድ አልመራቸው። ቅርብ ነው። በዛ በኩል ኑ ቢላቸው በዛ በኩል ይመጣሉ። ቅርብ ነው። እግዚአብሔር ግን እንደዚህ አይፈልግም። እግዚአብሔር በፈለገው መንገድ ካልሄድን ያለው ማድረጋችን አይደለም። ሩጫ ውድድር እናውቃለን። እኛ እኮ በጣም ሩጫ እናውቃለን። በኳስ እመጣባችኋለሁ። እና ሩጫ በየትም በኩል አቋርጦ ገመዱን የበጠሰ አይደለም። በተሰመረው መስመር ተኬዶ ያችን ሪባን መበጠስ ነው አሸናፊ የሚያደርገው። አሁን እግዚአብሔር ያዘዘውን ነገር ማድረጋችንን አይደለም፣ ባዘዘን መንገድ መሄዳችንን ያያል። መንገዳችን እንዴት ነው? መዋደዳችንን አይደለም፣ ባዘዘን መንገድ ነው ወይ የምንዋደደው? ጥሩ ሰዎች ነን፣ ጥሩ ሰዎች መሆናችንን አይደለም፣
ግን ጥሩ የሆነው ባዘዘን መንገድ ነው ወይ? እያንዳንዷ ነገር መንገድ አላት። በመንገዱ ነው ወይ? ስለዚህ ትዝ ይለናል ወይ? ጠዋት ስንነሳ ወንድሜ ትዝ ይለኛል ወይ? ማታ እህቴ ትዝ ትለኛለች ወይ? ስጸልይ ጸልይላታለሁ ወይ? ስነሳ ደውዬ እንዴት ነው በላሽ እንዴ? አሜሪካ ሀገሩ እኮ አሜሪካ ነው አይደለም? እኛ አሜሪካ ስለሆነ አይደለም፣ ስለሚቻል አይደለም፣ ስለታዘዝን። የጥጋብ ሀገር ስለሆነ የረሃብ ሀገር ስለሆነ አይደለም፣ ግን ስለታዘዝን። እውነተኛ አገልጋይ ለኳስ እመጣባችኋለሁ ያልኳችሁ እግር ኳስ የማያውቅ የለም አይደል? እዚህ ውስጥ እግር ኳስ እኛ መሀል እኛ እኮ በጣም በእግር ኳስ እንታወቃለን። እኛ ኢትዮጵያውያኖች እንግሊዝ ሀገር ለተደረገ ጨዋታ አዲስ አበባ ላይ በጩቤ የምንወጋጋ በጣም 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 እኮ የምንገርም ትንን ኳስ እውቀታችን ሰማይ የደረሰልን ሰዎች ነን። አዲስ አበባ ሄጄ ታክሲ ውስጥ ድሮ እኛ በነበርን ጊዜ የአፍሪካ ዋንጫ ካለ የዓለም ዋንጫ ካለ የሆነ ጨዋታ ካለ ነው ኮሜንታተር እየተናገረ በሬዲዮ የምንሰማው። ትዝ ይላችኋል ኳስ አሁን እንትናጭ ያውም ኢትዮጵያ ከተጫወተች። አሁን የእንግሊዝ ፕሪሚየር ሊግ በኮሜንታተር ነው የሚሰማው። እኔ መኪና ውስጥ ቁጭ ብዬ ግራ ገባኝ። አላቃቸው ኳስ ሰው ይወዳል። ስለዚህ ስለ ኳስ ላውራችሁ። ኳስ 11 ተጫዋች ነው ሜዳ ውስጥ ያለው። አንዱ በረኛ ነው። እንግዲህ 10 ተጫዋቾች ናቸው። ስለቆየው አጥፍቼ ከሆነ ትነግሩኛላችሁ። እና ምናልባት ቀይና ቢጫ የለበሱ ተጫዋቾች ሊሆኑ ይችላሉ ሜዳው ላይ ያሉት። ትክክለኛ ተጫዋች፣ እውነተኛ የኳስ እውቀት ያለው ተጫዋች ኳስ እግሩ ስር ስትገባ ኳሷን አቁሞ ጓደኛውን ነው የሚመለከተው። ወደ ግብ መሮጥ የሚቻለው ውጤታማ መሆን የሚቻለው መቀባበል ካለ ብቻ ነው። ትክክለኛ የኳስ ተጫዋቾች ኮከብ ተብለው የሚመረጡት አንድ በግባ ግቢነታቸው ነው። ሁለት ደግሞ ያያሉ። አንዱ እዚህ ጋር ሲገባ አንዱ እዛ ጋር ይገባለታል። ይቀባበላሉ፣ ይመለከታል፣ የለበሰውን ልብስ ያያል። እግዚአብሔር በእኛ ዘንድ አንድን ነገር ሲያመጣ እርስቅ ካደረግነው ከእግዚአብሔር ጋር እንተላለፋለን። ልክ ሲያመጣው አፈፍ አድርገን ጓደኛ፣ ወንድም ቀና ብለን እንድናይ እግዚአብሔር ይፈልጋል። ባለጠግነት ብዙ ፎቅ፣ ብዙ መኪና፣ ብዙ ቤት፣ ብዙ ኮንዶሚኒየም ምናምን አይደለም። እኛ ጋር ነው እንትና እኮ አይደለም እንለው። እሳቸው እኮ ሀብታም ናቸው፣ እንትን እኮ የሳቸው ነው፣ ያሞል እኮ የሳቸው ነው፣ እንትኑ እኮ የሳቸው። እኛ እንደዛ ነው የምንለው። እግዚአብሔር ፊት ብዙ የሰበሰበ ሳይሆን ባለጠጋ ያካፈለ ነው። እግዚአብሔር ባለጠጋ የሚለው ወገኖቼ እንደው በቃ ለስቲ አሁን ደግሞ ተጨንቆ የሚያውቁ ሰዎች ነግሬያቸዋለሁ አይደል? አንዳንድ ሰዎች የኔ ባንክ ኦፍ አሜሪካ ትንሽ በዛ፣ ደግሞ ወደስቲ ወደ ወልስ ፋርጎ ደግሞ ሄጄ ልክፈት፣ የታስቀምጠዋለሁ። እንትን ደግሞ ማስቀመጫ ያጡ ሰዎች ብዙ ባንክ ማስቀመጫ አጥተው ጌታ ኢየሱስ ዛሬ በባንክ እናውራው እንጂ ጌታ ኢየሱስ በጎተራ አውርቶታል አይደለ? ሰውየው በቃ ገንዘቡ በዛ፣ እርሻው ፍሬያማ ሆነችለት ይላል እና ሌሊት ቁጭ ብሎ አደረ። እኔ ቁጭ ብዬ አድሬ አውቃለሁ፣ ግን ከየት ላምጣ ብዬ ከየት ላምጣ ይህን ነገር ከየት አምጥቼ ነው እንዲማረገው ብዬ ቁጭ ብዬ አድሬ አውቃለሁ። ይሄ ሰውዬ ከየት ላምጣ አይደለም የት ላርገው ብሎ ቁጭ ብሎ አደረ። እኔና ይሄ ሰውዬ አሁን ቁጭ ብሎ በቃ ልክ ያደለ የወልስ ፋርጎ አይበቃም፣ እዛ ደግሞ ባንክ ኦፍ አሜሪካ ደግሞ እንትን አለ። አሁን ደግሞ ባንኩ ብዙ ነው፣ ቅርንጫፉ ብዙ ነው። ከንትን እንዲያደርጋለሁ እንደምንል ሰውዬው ቁጭ ብሎ አፍርሼ ሌላ ጎተራ እሰራለዋል። አይበቃም። እርሻው ምን ሆናለታለች ነው ያለው። ዘረፋ አይለንም። ሰውየው እርሻው ፍሬያማ ከሆነችለት ምን አይነት ሰራተኛ ነው? ጎበዝ ነው።
ወቅቱን ጠብቆ የሰራ በጣም የሰራ ትርፋማ የሆነ ሰው ነው እና ይሄ ሰውዬ በቃ ይህን መፍትሄው አሁን መጨነቅ አይደለም ማለት አሁን መጨናነቅ አይደለም እንትን አይደለም። ይሄን ጎተራ አፍርሶ ሌላ ትልቅ ጎተራ መስራት ነው። ከዛስ ባዶውን አይደለም የሚያወራው አስቀምጦ ነው አለው ማስገቢያ አጥቶ ነው። አንድ አባባል አለ አይደለ? ስጋ የለም እንጂ ቢላማ ቢኖር ሚጥሚጣ ተጎረቤት እንበላ ነበር የሚባል። ሁሉም የለም እኮ ስጋም የለም እንጂ ነው። ቢላም ቢኖርህ ነው። ሚጥሚጣም ተጎረቤት ነው። እንዲህ አይነት ምኞት አይደለም ሰውየው አሁን የተመኘው። ሰውየው አለው ይዟል፣ ግን በቃ አለ። ከዛ በኋላ እዛ ውስጥ ከታለው አለ፣ እንደዛ አደርጋለሁ አለ እና መጨረሻ ላይ ጎረቤቶችስ፣ ዙሪያ ያሉትስ ዘመዶችስ አይደለም ያለው፣ ነፍሴን ምን እላታለሁ ጠጪ። ያን ሁሉ ጎተራ እያየ እና ለብዙ ዘመን በእጁ እንደያዘ የሚበቃሽ ሀብታለሽ ጠጪ። እግዚአብሔር መጣ እና ምን አለው አለ ኢየሱስ፣ ያንን ቅድም ጎበዝ ያልነውን ሰውዬ አንተ ሰነፍ፣ ነፍስህ በዚህ ሌሊት ትፈለጋለች። ስለዚህ ምንድን ነው ጉዳዩ? ይሄ ሁሉ ለማን ይሆናል? ከዛ ጌታ ኢየሱስ አንድ ነገር ተናገረ። የሰው ህይወቱ በገንዘቡ ብዛት አይደለም፣ እኛ ጋ ነው በገንዘብ ብዛት። አቤት እንትና ያለው፣ አቤት እንትና ያላት፣ አቤት የእንትና ምናምን የምንለው እኛ ነን። እግዚአብሔር ግን በዛ አይገምተንም፣ በምናስበው ያያል። ስለዚህ በመታዘዝ ውስጥ ነው እግዚአብሔርን ደስ የምናሰኘው። በመሰብሰባችን የሆነ ነገር በማድረጋችን አይደለም፣ በመታዘዛችን ነው። እንታዘዝ፣ እንሙት። ያለመታዘዛችን ጠንቅ የመጣው ካለመሞታችን ነው። አንድ ጊዜ አንድ ታሪክ ነግሬያችሁ ነበረ፣ ትዝ ይላችሁ እንደሆነ አላውቅም እንጂ በአንድ ሀገር እውነተኛ ታሪክ ነው። ሀገሩና ስሙ ጠፋኝ፣ ግን ታሪኩን ልንገራችሁ። አንድ ሀገር ከሌላ ሀገር ጋር ይዋጉ ነበረ እና ይዋጋሉ። ታላቅ ውጊያ ነበረ ውጊያው። እና በዛ ውጊያ ላይ የአንድ ሀገር ንጉሥ እየደወለ ጀነራሉን ቼክ ያደርገዋል። ቴሌግራም የሚባል ነገር ነበር አይደል? እንዴት ነው ይለዋል። እየበረቱብን ነው። በኋላ ደግሞ ወሬ ይመጣለታል፣ ይሰማል። የጠላት ኃይል እየመጣባቸው ነው፣ በኃይል ሆኖ እየመጣባቸው ነው። ስለዚህ ንጉሥ ምን አለ? ወደ ጀነራሉ ጋር ቴሌግራም አደረገና ጀነራሉን ወደ ኋላ አፈግፍጉ፣ ምክንያቱም ወታደር ያልቅብኛል፣ ወደ ኋላ ተመለሱ ብሎ ለጀነራሉ መልእክት አስተላለፈ። ንጉሱ። ጀነራሉ ደግሞ ወታደሮቹን ሰበሰበና ንጉሥ ወደ ኋላ አፈግፍጉ ብሎናል፣ ግን ብንሞት ለማን ነው የምንሞተው? ለሀገራችን ነው። ወደፊት ብንሄድ ለሀገራችን ብንሞት ይሻላል አለ። አዎ ይሻላል አሉ። ቀጥሉ አለ። ሄዱ፣ አሸነፉ። ድል አድርገው ሲመለሱ ንጉሥ በቤተ መንግስት ግብዣ አዘጋጀ፣ ታላቅ ግብዣ አዘጋጀ። ሁሉም መጡ፣ ጀነራሉም መጣ። ንጉሥ የወርቅ ቀበቶ ይዞ መጣ። ስቴጅ ላይ የወርቅ ቀበቶ ይዞ መጣና ጀነራሉን ጠራው። እኔ ወደ ኋላ ተመለሱ ባልኩ ጊዜ በፍጹም አንመለስም ብለህ ወታደሮቹን ይዘህ ወደፊት ሄደህ ድል ስላደረክ ይህን የወርቅ ቀበቶ ሸልሜሃለሁ። ስላልታዘዝከኝ ግን ሞት ፈርጄብሃለሁ። ወርቅ ይዘን ገደል እንግባ እንዴ ወገኖች? ያለ ወርቅ ታዘን በህይወት ብንኖር አይሻልም? መታዘዝ መስዋዕትነት በመስዋዕት ከማቅረብ ይበልጣል አይደል ያለው? መታዘዝ፣ እግዚአብሔር በመታዘዝ ነው። ኢየሱስ ክርስቶስ እኮ በምድር ላይ የወደቅንበትን አንድ የገደለንን ሞት ነው የሞተው። ሁለተኛ ደግሞ የወደቅንበትን ነው አይደለ? ከወደቅንበት ነው ያነሳን።
አንዱ የወደቅ ነው እኮ ባለመታዘዝ ነው። ዋናው አለመታዘዝ ነው የወደቅ ነው። የኃጢአት ቁንጮ ብዙ ጊዜ ይህን እናገራለሁ እኔ። ይሄ ብዙ ሰው ኃጢአት ሲባል ዝሙት፣ መስረቅ፣ መሳደብ፣ መግደል ይሆናሉ አይደል? በቃ እነሱ ናቸው የሚመስሉት። እነሱ የኃጢአት እንትና እነሱ ያለመታዘዝ ልጆችና የልጅ ልጆች ናቸው። ዋናው ቁንጮ እነሱ የመጡት ከዛ ነው። ቁንጮ ማን ነው? አለመታዘዝ ነው። ኢየሱስ ክርስቶስ መጥቶ ምን አደረገ? እስከ መስቀል ሞት የታዘዘ ሆነ። በብርቱ እንባ በብርቱ ጩኸት ወደ እግዚአብሔር ጮኸ። ስለመታዘዙ ጸሎቱ ተሰማለት ይላል መጽሐፍ። ስለመታዘዙ መታዘዝ ኢየሱስ ክርስቶስ ታዘዘ። አንድም ቀን አምላክ ሆኖ የራሱን ፈቃድ አላደረገም። በቃ የአባቴን ፈቃድ እንዳለ እንደታዘዘ። እኔም እኮ ከሥላሴ አንዱ ነኝ። ትንሽ አልበዛም? እንደ እናንተ ደግሞ እንደዚህ ሆናችሁ ትጫኑኛላችሁ እንዴ? ምናምን የለም። እኔም እኮ አምላክ ነኝ እንዴ? ልምጣ ብል አሁን በእነዚህ ሰዎችን የመሰደብ አለብኝ እንዴ? በሰራኋቸው ድንጋይ እኮ ያነሱበት ያመኑት አይሁድ ናቸው። ዮሐንስ ወንጌል ምዕራፍ 8 ላይ የሚነግር ያመኑትም አይሁድ ነው የሚለው። በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናቸው አይደል ያላቸው። አምነውታል እኮ ግን እሱ ማመናቸውን አይደለም መኖራቸውን ነው የፈለገው። ስለዚህ ምን አላቸው? ያመኑትን አይሁድ አመጣና በቃሌ ብትኖሩ በእውነት እናንተ ምንድን ናችሁ? ደቀ መዛሙርቴ ናችሁ። ደቀ መዛሙርትነት አምናለሁ ማለት ብቻ አይደለም፣ በቃሉ መኖር ነው፣ መታዘዝ ነው። እና በቃ እንትኛ አባታችን አብርሃም ምናምን ሲሉት ባካቸው አብርሃም ሳይወለድ እኔ ነበርኩ። እችን ይወዳል። ድንጋይ ሲያነሱ ዋሻው እንዴ አሁን በእነዚህ ሰዎች መደብደብ አለ ኢየሱስ። ለስጋችን ሳይሆን ለተጠራንለት ሕይወት እንድንኖር እግዚአብሔር ይርዳል። እንንቃ። ፊልጵስዩስ ምዕራፍ 2 ቁጥር 20 ላይ ጳውሎስን ያስገረመው አንድ ነገር ነበረ። እችን ልበልና ልጨርስ፣ ግድ የለም ሌላ ጊዜ እንቀጥላለን ብያችኋለሁኝ። እንግዲህ እኔ የሚላቀቀኝ ሆኖ አላገኘሁትም፣ ግን ብዙ የምንነጋገርበት ነው እና ፊልጵስዩስ ምዕራፍ 2 ቁጥር 20 ላይ እንደዚህ የሚል ቃል አለ። ቁጥር 19 ጀምሮ ላንብበው። ነገር ግን ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ተስፋ አረጋለሁ። እንደርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ማንም የለኝምና ሁሉ የራሳቸውን ይፈልጋሉና የክርስቶስ ኢየሱስን አይደለም። ማለት ጢሞቴዎስ ይጨነቃል። የኑሮ ጉዳይ አይደለም የሚያስጨንቀው። የጤናው ጉዳይ አይደለም። ትንሽ በጤናው እንደሚታወቅ እዚህ ላይ እናያለን። የጤናው ጉዳይ አይደለም የሚያስጨንቀው። ጢሞቴዎስን የሚያስጨንቀው የሌሎች ኑሮ። እርሱ ነው ስለ እናንተ ኑሮ ምን የሚለው የሚጨነቀው። እዚህም እግዚአብሔር በእውነት እዚህም ለኛ እዛም ለኛ ተጨንቀን አይሆንም። እርስ በርስ እንጨናነቅ፣ እርስ በርስ እንጨናነቅ፣ እርስ በርስ እንተሳሰብ፣ እናስብ። አይናችንን ጨፍነን እኔ ስለሚበላ ስለሚጠጣ ስለሚለበስ ስለ ገንዘብ ስለ መኪና አይደለም፣ ግን ስለ ጸሎት እንኳን እንሸካከም። ሰዎች ሲጸልዩ ይጸልያሉ። እኔ ምናልባት ይሄ ትምህርት እየተላለፈ ስለሆነ እንደው ምስክር የሚሆኑ ሰዎች ይኖራሉ ብዬ አስባለሁኝ። በፊት አትላንታ ኖር ነበረ እና 2013 ወይም 2014 ላይ ይመስለኛል ማታ ላይ ከቸርች አገልግሎት ነበረኝና ማታ ተጸልዮልኝ ግሪክ አቴንስ ሄድኩኝ እና እዛ ያረፍኩበት ቤት ጠዋት
አይ ቲንክ ተናግሬው እንደሆነ አላውቅም። ጠዋት ላይ አንዳንድ ጊዜ በሆነ በሁሉም ነገር እንደ ህልም ነገር መጥቶ የሚያንቃችሁ የሚጨናነቃችሁ ነገር ገጥሟችሁ ያውቃል። እኔ የዛን ለታ ጠዋት ላይ ነው መስታወቱ እንደዚህ ተከፍቶ ጠዋት ነው፣ ግን የሆነ ጥላ ወደ እኔ ሲመጣ አየሁ። እንቅልፍም ብዙ አልወሰደኝም፣ ግን መጣና አነቀኝ እና በኢየሱስ ስም ልልስል ይመልስብኛል። አቃተኝ። በኢየሱስ ስም ለማለት አቃተኝ። አሁን በውስጤ በኢየሱስ ስም ልልስል በውስጤ ነው ይመልስብኛል። በኢየሱስ ስም ማለት ታግዬ ሲያቅተኝ በውስጤ ነፍሴን ተቀበላልኩ። በቃ ያቺ ቀን የመጨረሻ መሰለች የሆነች ጭንቅን ያለኝ እና በውስጤ በቃ ነፍሴን ተቀበል ብዬ ራሴን በቃ ለሞት አዘጋጀሁኝ። ከዛ በኋላ እንቅልፍ ወሰደኝ። እንቅልፍ ወስዶኝ ስነቃ ረሳሁት። ይሄ ሁሉ ነፍስ ያስጨነቀ ነገር በቃ ስነቃ እንደ መርሳት ነገር አልኩ። ከዛ ደወልኩ የቸርች ልጆች ጋር እዚህ አትላንታ ገብቻለሁ ለማለት። ወንድሞች ነበሩ። እንዴት ነህ አሉ። እግዚአብሔር ይመስገን። እንዴት ነው ከተማው አሉ። ማታ ነው የገባሁት። በጣም ቅልል በቃ ደስ የሚል በቃ ግሪክ ደስ የሚል በቃ እና በጣም ቅልል ያለ በጣም ደስ የሚል ምንም ነገር የለም። ኧረ ምንም ነገር በጣም ይገርማችኋል። ምንም ነገር የለም። ምንም የተገዳደረህ ነገር የለም። በፍጹም የለም። ያነቀህ ነገር የለም ሲለኝ ትዝ አለኝ። ኧረ ታንቅ የላችሁ ምን ነው አልኩ። ቅድም ሶስቱ ሆነን እግዚአብሔር ወደ ልባችን አመጣና ጸለይንልህ። ለካኔ ሲያቀተኝ እግዚአብሔር እነሱን በኢየሱስ ስም እያስባላቸው እኔን ሲመልስብኝ እዛ እነሱ እየጠሩ ነው። ይህን ሁሌ ነው የማወራው። እነሱ አስታወሱኝ። ያነቀህ የለም ወይ? ታናቂው ረስቼ ጸጥ ብለው ጸጥ ብዬስ ቢሆን እግዚአብሔር ስለኛ ሌሎችን ያስነሳል። እኛ ሲያቅተን ሌሎች ስለኛ ይቆማሉ። እኛ ስንሸነፍ ሌሎች ስለኛ እጃችንን ይይዛሉ። ግን ልባችን በዚህ መንፈስ መሆን አለበት። በመተባበር መንፈስ መሆን አለበት። እነሆኝ በማለት መንፈስ መሆን አለበት እና እግዚአብሔር እናመሰግናለን። እንዲህ አይነት ህይወት እንዲበዛልን እግዚአብሔር ይርዳል። የክርስቶስን ህይወት የምትኖር ቤተ ክርስቲያን ያድርጋት። ቤተ ክርስቲያናችንን እምነታችን ክርስቶስን በማመን ብቻ ሳይሆን ክርስቶስን በመኖር ይሁን። አሜን። ግዴላችሁም እኔ አሁን በጣም የሆነ እኔ አሁን ትናንትና ስንጸልይ መጨረሻ ላይ እግዚአብሔር አንድ ነገር አሳስቦናል። ትንቢትን ለመናገር ዛሬ እንደውም የምንጸልየው በሱ ዙሪያ ነው አይደል? ሰሞኑን እኔን ትንቢት አይደለም ግን እርግጠኛ ሆኜ የምነግራችሁ ጊዜው አጭር ነው። ጌታ ኢየሱስ ይመጣል። አጭር ነው ስላችሁ አጭር ነው። እና የሆነ የምድር መናወጥ የሆነ እንትን ምናምን እኔ አንዳንዴ እሱን ሳስበው የሆነ እንደዚህ ምናምን በቃ አሁን የባንክ ቤቱን ብር ንፋስ ይዞት በአየር ላይ ሲያደርገው የሚያፍሳለ አለ። አብሮ መብረር ነው ያለኝ። አብሮ መብረር ነው፣ ግን እሱ እዛ ድረስ አይሄድም። ምንም ብር ከወልስ ፋርጎ ባንክ ኦፍ አሜሪካ ከባንክ ኦፍ አሜሪካ ካፒታል ዋን አይደለም ወገኖቼ፣ ከምድር መዝገብ ወደ ሰማይ መዝገብ ነው። ወደዛ ነው የምንሄደው። እኔ ቲጅን እላታለሁ አንዳንዴ ብር ሲሉ እነዚህ ነገሮች ፈልገን አናገኛትም። ይኛል ቲት ደስ ይላል። ተዘጋጅቶ መኖር ይሁንልን። አሜን። ታዞ መኖር ይሁንልን። አንድ ወንድማችን አንድ ጊዜ እንጎበኛለን አልነው እኔና ሞስ ድሮ እዛ ቨርጂኒያ እያለን
እና እሱን እስቲ እሑድ ቀን ሄደን ጠዋት እንጎበኘዋለን አለኝ ሞስ። እና የነገረው ስላልመሰለኝ እኔም እምልህ አልኩት። ሰምቻለሁ አለኝ። ለካ ሞስ ነግሮታል ቀድሞ። ሰምቻለሁ አለኝ። ምኑን አልኩት። ኑ በቃ ኑና እዩ አለ። ምኑን? በቃ ኑና እዩ። ከንጥቀት የሚመልስ የከበደ ነገር ቤቴ እንደሌለ ያዝ የሚያደርግ ነገር እንደሌለ ኑና እዩ። የሚይዘን ነገር እንዳይኖር። አሜን። ተዘጋጅተን እንጠብቅ፣ ለባብሰን እንጠብቅ። ሙሽራው ይመጣል። የዛሬ ሳምንት ሰኞ፣ ነገ ነው ሳምንቱ። የመጀመሪያ የጾም ጸሎታችን ቀን ነበር አይደለ? የዛን ቀን ዜናው ሁሉ ጾም ጸሎት ካንስል አድርገናል። ትዝ ይላችሁ እንደሆነ ኃይለኛ ነፋስ፣ ኃይለኛ ቶርኔዶ፣ ኃይለኛ እንትን። እነዚህ ሰዎች ቶርኔዶውን እንጂ ጌታን አላዩትም ብዬ እኔ ለብቻዬ ቁጭ ብዬ አሰብኩ። በዛ ውስጥ ሊመጣ ነው እንዴ ያልኩ ያለ ነገር ግን እኔ ያሰብኩት አልሆነም። ግን ይመጣል። አሜን። ይመጣል። ጌታ ኢየሱስ ክርስቶስ ይመጣል። እኔ ማታ ላይ እንደውም ትዝ ካለሽ ትጅ ምን አልኳት? ኧረ ሊመጣ ነው አልኳት። እኔ ያለ ነገር ይህን ሰውዬ ትራምፕ አላሉትም። ትራምፕ ማለት መለከት ማስበው ባጣ ያለ ነገር አላሉት። እሱ ሰውዬ ሳይወርድ እንዳይመጣ ሳስበው ደግሞ የእሱ 2 ከምናምን የቀረው ግን ይመጣል። ቀኒቱንና ሰዓቲቱን አናውቅም፣ ግን በደጅ ነው። የሚታየው ሁሉ ስለ መምጣቱ ነው የሚነግረን። የምንሰማው ሁሉ ስለ መምጣቱ ነው የሚነግረን። እየመጣ እኛ ሰውዬ አስታወሳችኋቸው? አንድ ጊዜ ነገርኳቸው። ሰውዬ ተናዘዙ ቢባሉ አልናዘዝም ያሉ የነፍስ አባት ቢላክ ሊሞቱ ነው። ሐኪም ተስፋ የለዎትም ብሏቸዋል። 3 ልጆች አላቸው እና ተናዘዙ በቃ ሲባሉ አልናዘዝም አሉ። ከዛ አንድ ቀን ማታ ድንገት ማታ ላይ ሚስታቸውን ጠሩ። አቤት አሉ። ሚስትየውም እዛው አልጋ ጋ ናቸው። አቤት አሉ። ትልቁ ልጅ አለ አሉ። ይኸው አጠገቦት ሊናዘዙ አጠገቦትም ትልቁ ልጅ። መካከለኛዋ አስገብታለች። በደከመ ድምፅ ነው አለች እኮ ይኸው ትንሹም እዚህ ነው። ሁላችንም ተሰብስበን ከበንዎት እኮ ነው ያለ ነው። ሁላችሁም እዚህ ናችሁ አሉ በደከመ ድምፅ። አዎ ሁላችንም እዚህ ነን። ትንሽ እግዚአብሔርን አትፈሩም አሉ። ምን አደረግን ምናምን? እናንተ ሁላችሁ እዚህ ካላችሁ የሳሎን ቤት መብራት ለምን ይበራል? እሳቸው ገና ቢል የሚያሳስባቸው ናቸው። የሚያሳስባቸው ሌላ ነገር ነው። ኑሮ ነው የሚያሳስባቸው። የለም እኮ ተስፋ ተብሎ እኛ ከኚህ ሰው እየተሻለ እየኖርን ይሆን? እየመጣ ነው። አሜን። እየመጣ ነው። ጌታችን ይመጣል። እንሄዳለን። ግን ቢያገኘን ደስ የሚለው እየታዘዝን እያኖር ነው። ሲመጣ ደግሞ ቅድም ያልኳችኋል አይደል? ቅድም የነገርኳችሁን እሱን ልንገራችሁ። ኳስ ልክ ሲይዝ ምን ብያችኋለሁ? ቀና ብሎ ጓደኞቹን የራሱን አይደለም የሚያየው። አንድ አይነት ልብስ ይመጣል። አንድ አይነት ልብስ የለበሱትን ሊወስድ ይመጣል። ሲመጣ እሱን የለበሱትን ይዞ ይሄዳል። አቴንዳንስ አይደለም የሚያየው። ጌታ ኢየሱስ ክርስቶስ የሰው ልጅ በመንግስቱ በመጣ ጊዜ ብሎ በማቴዎስ ወንጌል 25 ላይ ሲያስተምር ፍየሎቹን በግራ በጎቹን በቀኙ ያስቀምጥና እናንተ በጎች ቸርች የማትቀሩ ነው። ተርቤ አላበላችሁኝም፣ ተጠምቼ አላጣጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም።
እንዲህ አንተ ላይማ እንዴት እንጃ አንተ እንደው የሚሉ ይመስለኛል። አንተ እንዴት መቻየን መች ሰማኛል አንተ ምናምን አይደለም። ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው። አድርጉ ሲባል ደግሞ በትእዛዝ አይደለም ወገኖቼ፣ ለጌታ እንደምናደርግ ለእርሱ እንደምናደርግ አስበን እናድርግ። አለበለዚያ በተነነው እንሄዳለን። ወይ መጥቶ ይወስደናል፣ ወይ ጥለነው እንሄዳለን። ያው ቀሪን ያጋጫል። ግን እንተያይበት። አሜን። እንተያይበት። በቃ እናስብ፣ እንጸልይ። ደግሞ ዝም ብሎ ብድግ አድርጎ አይደለም። ጌታን እንጠይቀው አይደል? ወዴት ነው? ጳውሎስ ጢሞቴዎስን እንደዚህ ብሎ አዘዘው። በዚህ ዘመን ባለጠጎች የሆኑ አንደኛ ጢሞቴዎስ ምዕራፍ 6 ላይ በዚህ ዘመን ባለጠጎች የሆኑትን ሁሉን አትረፍርፎ በሚሰጥ በእግዚአብሔር። ማን የሰጠው? እግዚአብሔር ነው። ምን አድርጎ? አትረፍርፎ። እኛ ድሮ አንድ ነገር ሲሰጠን በልተን ከጠገብን ለኩያችን ያዝልን ብለን አንሰጥም፣ ይበላብናል። ስለዚህ ሊበላብን ወደማይችል ሰው ሄደን አስቀምጭልን ብለን ታማኝ ሆኗል። ገንዘብ የምታስቀምጡላቸው ሰዎች አሉ፣ ወርቃቸውን የምታስቀምጡላቸው ሰዎች የሆነ እንደዚህ አስቀምጠው አያቱን ሄዶ አባዬ ጥርስ አለዎት ወይ አላቸው። ልጄ ጥርስ ያልቋል የለኝም ሲሉ በቃችን ቆሎ ያዙልኝ ያለው ልጅ ትዝ ይላችሁ? አጣርቶ ያ እንደዛ ነን። ግን ሐዋርያት ላይ ብታዩ ሐዋርያቱ ጋር እያመጡ በእግራቸው ስር ያስቀምጡ ነበረ። እነርሱም ደግሞ እንደሚያስፈልገው ምን ያደርጉ ነበር? ያከፋፍሉ ነበር። አይደለም የሚለው መጽሐፍ ቅዱስ። አንዳንድ ጊዜ እግዚአብሔር ይላል ጢሞቴዎስ ላይ ቅድም ያነበብኩት ክፍል ላይ ባለጠጎችን ባለጠጋ የሚያደርጋቸው እንዲያካፍሉ ነው። ሙሉውን ለእኔ ቢሰጠኝ ልጠፋ ነው። ስለዚህ ለቲጂ ሰጣትና እንደሚያስፈልገው ስጪ ይላታል። እሷ ደግሞ ግንብ ነው። እሷ ደግሞ የሆነ ነገር ነው። አንዱን 2 ማድረግ 3ቱን 4 ማድረግ ነው። በኋላ ይጠይቃል። በሚጠፋ ነገር ይላል፣ በሚጠፋ ሀብት፣ በሚጠፋ ባለጠግነት ብሎ ነው እዛ ላይ የሚናገረው። ግን የሰጠው ማን ነው? እግዚአብሔር ነው። ይህንን እዘዝ ብሎ ያስተምረዋል ጢሞቴዎስን። እንዲያካፍሉ ምን በላቸው? እዘዛቸው። እግዚአብሔር የሰጣቸው እንዲያከማቹት ሳይሆን ምን እንዲያደርጉ ነው? እንዲያካፍሉ ነው። ለማን ላካፍል? ሰጪው እግዚአብሔር ከሆነ እግዚአብሔርን እንዴት ነው ለማን ላካፍል? እግዚአብሔር ወደ ልብ ያመጣል። እግዚአብሔር ወደ ልብ ሲያመጣ ትክክለኛ ቦታ ላይ ይወድቃል። ግን እንጸልይ፣ እግዚአብሔር ፊት እንጸልይ፣ እግዚአብሔርን እንጠይቀው። እዘዘኝ፣ በትእዛዝ እንድሄድ እርዳኝ፣ አንተ በእኔ ኑር፣ አንተ ተመልከት፣ የእኔ የሆነው ሁሉ ያንተ ነው፣ እኔ ምንም የለኝም፣ እኔ ራሴ ያንተ ነኝ እንበለው። እግዚአብሔር ይረዳናል። እግዚአብሔር ይመስገን። እንጸልያለን። ጌታ እንዳስተማረን መኖር እንድንችል ጸጋውን ያብዛልን። እግዚአብሔር ትልቅ አምላክ ነው። አንድ መዝሙር